ሰላም ጤና ይስጥልኝ ወዳጆቼ በሙሉ መልካም ዕለተ ሰንበት ይሁንላችሁ። ዛሬ ደግሞ የማጋራችሁ የእመቤታችን የቅድስት ድንግል ማርያም ምስክርነት በየካቲት ወር የተከናወነ ነው። በየካቲት ወር ብቻ ሳይሆን የተከናወነው በሰርጋችን እሁድ ሊከናወን በቀናቶች ውስጥ የተከናወኑ ነገሮችን ነው የምነግራችሁ። ባለቤቴ ይኖር የነበረው ጣሊያን ሀገር ነበርና ከጣሊያን ሀገር መጥቶ ከዛ በኋላ ተጋብተን ተመልሶ ደግሞ ወደ ግሪክ ሀገር መሄድ ነበረበት ማለት ነው፣ ትምህርት ላይ ስለነበረና እኔ አዲስ አበባ ሆኜ ነገሮችን አቀናጃለሁ። እሱ ደግሞ ከዛ ሆኖ መምጣት ነበረበትና ሰርጉ ሊደረግ እሁድ ዕለት አንድ ሳምንት ቀደም ብሎ ነበረ ለመምጣት እቅዱ ማለት ነው። አጋጣሚ ሆነና ፍላይቱ ካንስል ተደረገ ማለት ነው። ፍላይቱ ካንስል የተደረገው በአየር ጸባይ ምክንያት ነበረ። ከዛ በኋላ ባለቤት ደወለና ነገረኝ ማለት ነው ፍላይቱ ካንስል እንደተደረገ። ቀጣይ ፍላይት ደግሞ በዛን ሰዓት በደወለልኝ ሰዓት አቬሌብል አልነበረም ማለት ነውና አይዞ ተረጋጋ፣ እግዚአብሔር የፈቀደው ነገር ሁሉ ይሆናል ብዬ ባለቤቴን አጽናንቼ ስልኩ ተዘጋ ማለት ነው። ከዛ በኋላ ሐሙስ ቀን ተነስቼ እንጦጦ ኪዳነ ምሕረት ሄድኩኝ ማለት ነው። እንጦጦ ኪዳነ ምሕረት ሄድኩኝና እመቤታችን ጋር ሄጄ ስዕል አድኖዋ ጋር ሄጄ ጸሎቴን አድርጌ ፈቃዳችሁ ከሆነ ያንቺና የልጅሽ ፈቃድ ከሆነ የታሰበው ነገር በታሰበለት ጊዜና ቦታ ይከናወን፣ ፈቃዳችሁ ካልሆነ ግን በቃ አትሊስት ይሄ ልጅ በሰላም ይምጣ፣ ወደ ሀገሩ በሰላም ይግባ ብዬ አልኩኝ። ማለት ሰርጉ እንዲከናወን እናንተ የፈቀዳችሁት ቀን ይሄ ቀንም ካልሆነ ፖስትፖን ይደረግና ግን ባለቤቴ በሰላም ይምጣ ብዬ ተናገርኩ። ጸሎቴን አደረግኩኝ ማለት ነው እንጦጦ ኪዳነ ምሕረትና የሚገርማችሁ ነገር ልክ ጸሎት አድርጌ ወደ ቤቴ ልሂድ በቃ ብዬ ተነስቼ ስወጣ ልክ በሩ አካባቢ ስደርስ ማለት ነው ስልክ ተደወለ። አውጥቼ ስመለከተው የሀገር ቤት ስልክ አይደለም እና ከኢስታንቡል ነበር የተደወለልኝ። ሳነሳው ባለቤቴ ነው እና ከቱርክ ነው የምደውልልሽ እና እንዴት መጣ አልኩት። በጣም ነው የተደነኩት። ፍላይቱ ካንስል እንደተደረገ ነግሬያችኋለሁ እና ከኢስታንቡል ሆኖ ነገረኝ ማለት ነው። እግዚአብሔር ይመስገን ብዬ ደስ አለኝ። ከዛ በኋላ አሁንም እንግዲህ ወደ አዲስ አበባ መምጣት ነበረበት። አዲስ አበባ ከመጣ በኋላ ደግሞ ሰርጋችን እንዲደረግበት የወሰንበት ቦታ ክፍለ ሀገር ነበረ። ስለዚህ ወደዛ ለመሄድ ቢያንስ ከዛ በኋላ ከኢስታንቡል አዲስ አበባ፣ ከአዲስ አበባ እንደገና ወደምንሄድበት ክፍለ ሀገር መሄድ ነበረብን ማለት ነው። እና ባለቤቴን በቃ አይዞ አንተን ከጣሊያን ያመጣ አምላክ ከጣሊያን ወደ ኢስታንቡል ያመጣ አምላክ አሁን ደግሞ በሰላም ወደ አዲስ አበባ ያመጣል ብዬ አጽናንቼ በእመቤቴን አመስግኜ እዛው ፊቴን አዞሬ አመስግኜ ተነስቼ ወደ ቤቴ ሄድኩኝ ማለት ነው። ከዛ በኋላ አዲስ አበባ መጣ። ከዛ እኔ ደግሞ እንደነገርኳችሁ ለሰርጉ የሚሆኑ እቃዎችን ገዛዝቻለሁ፣ የሚከራዩ ነገሮችን ተከራይቻለሁ ማለት ነው። ለኪራይ ከሚያስፈልጉ ነገሮች ውስጥ አንዱ አይዲ የሚጠየቅበት ነገር ነበረና አይዲን ሰጥቻለሁ፣ መታወቂያዬን ማለት ነው። እንግዲህ ሰው ሁሉ ያለው አንድ አይዲ ነው። አይዲን ሰጥቻለሁ። መታወቂያ ካላያሳስኩኝ እቃው መከራየት አልችልም ነበርና ያንን አድርጌያለሁ። ቅዳሜ ዕለት ወደ ምንሄድበት ቦታ ለመሄድ ኤርፖርት ሄደናል ማለት ነው። አጠቃላይ እንዳለ መላ ቤተሰብ ከኢትዮጵያ ማለት ነው ከኢትዮጵያ ተውጣቶ ሄደዋል ማለት ነው፣ ወላጆቻችንን ጨምሮ እና እኛንን መጨረሻ ራሱ ወደዛ ሰርጎ ወደሚደረግበት ቦታ ራሱ የመጨረሻ የደረስ ነው እኛንን ማለት ነው፣ ብታምኑም ባታምኑም። እና ቅዳሜ ዕለት ኤርፖርት ለመጀመሪያ ጊዜ ነው የዛሬ 18 ዓመት ነው በፕሌን ለመጀመሪያ ጊዜ የሄድኩትና ባለቤቴ ከዛ በፊት ህንድ ወጥቶ ስለሚያውቅ የአየር መንገድ ፕሮቶኮሎችን በደንብ ያውቃልና ሰልፍ ይዘናል። ፌዴራሎች አሉ፣ አንድ ሁለት አይደሉም፣ እንዲህ ተደርድረው አሉ። እነሱ ትኬታችንንና እንትኑን እያዩ ትኬትና አይዲ እያዩ ያስገባሉ ማለት ነው ወደ ፍሮንት ዴስክ። ከዛ በኋላ ባለቤቴ ቀሳለና አይዲሽን ይዘሻል አይደል አለኝ ማለት ነው። ሲለኝ አይ እኔ አልያዝኩም አልኩት ማለት ነው። በጣም ደነገጠና አንዱን ፈተና አለፍኩት ስል እንደገና ደግሞ ሌላ ፈተና መጣ ብሎ በጣም ደነገጠ። ምክንያቱም አይዲ ካልያዝሽ እኮ አያስገቡሽም ብሎ አሰበ ማለት ነው። ከዛ ምንድነው ያልኩት፣ አይዞህ አትደንግጥ፣ አሁን አንተን ከጣሊያን ወደ ኢስታንቡል፣ ከኢስታንቡል ወደ አዲስ አበባ በሰላም ያመጣ አምላክ እኔ እናንተን አሁን ብድግ አድርጎ ወደ አሰብንበት ቦታ ማድረስ ይችላል። ስለዚህ አትደንግጥ፣ አይዞህ አልኩኝና
የጦር ዕቃዬን መዘዝ አድርጌ ያወጣኋት። የጦር ዕቃዬ ማናት? ሰላም ለኪ የምትባል ድንቅ ጸሎት አለች። ለሁላችሁም እችን ነገር በደንብ አጥብቄ ነው የምነግራችሁ። የሰላም ለኪ ጸሎት በጣም ትልቅ ኃይል ያለው ጸሎት ነውና ያችን የጦር ዕቃዬን አውጥቼ ሰላም ለኪን ደገምኩኝ ማለት ነውና ልክ ሰላም ለኪ ደግሜ ጨረስ ሳደርግ ፌዴራሉ እኔ ጋር ደረሰ ማለት ነውና ከኔ በፊት ያሉት ሰዎች በሙሉ አይዲና ትኬት እያሳዩ ወደ ውስጥ ገብተዋል ማለት ነው። ከዛ በኋላ እኔ ጋር ሲደርስ ስኪፕ አደረገኝ ማለት ነው። እኔን ዘለለኝና ባለቤቴ ከጀርባዬ ነበረ። ባለቤቴ ተጠይቆ አይዲውንና ትኬቱን አሳይቶ ገባ ማለት ነው። በህይወቴ መቼም የማረሰው ይሄ ማለት ነገ ሰርጋችን ሊደረግ በዋዜማው የተደረገ ነገር ነው የምነግራችሁ ማለት ነው። ስለዚህ ያኔ አሁን አትገቢም ቢሉ ኖሮ ሰርጉ አይደረግም ነበር በታሰበበት ጊዜ ማለት ነው። እና በሰርጋችን ዋዜማ እንዲህ አይነት ነገር አሳልፈናል ማለት ነው። እና የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ አድሮ ጸንቶ ይኖር። ለሁላችሁም የልቦናችሁን በጎ መሻት ትፈጽምላችሁ ላለሁ መልካም ዕለተ ሰንበት።